ቀላል ግን የማታውቋቸው የውበት ሚስጥሮች ብዙ ጊዜ በጓዳችን ያሉ ግን እኛ የማናውቃቸውና ብዙ ጊዜ ከምግብነት በዘለለ ለውበታችን ምንም አይነት አስተዋጽኦ የሌላቸው የሚመስሉ ነገሮችን ነው ዛሬ የምነግራችሁ። ይህን ቪዲዮ ላይክ በማድረግ ጀምሩት። ብዙ ወጪ ሳናወጣ ቤታችን ባለ ነገር እንዴት ውበታችን መጠበቅ እንዳለብን የምሰራቸው ቪዲዮዎች ስላሉ ከስር መከታተል ትችላላችሁ። አንደኛ፣ ጠዋት በባዶ ሆዳችን 1 ብርጭቆ ለብ ያለ ውሃ በሎሚ መጠጣት ጥሩ የሆነ የምግብ መፈጨት ስነ ስርዓት እንዲኖረንና የተስተካከለ ተክለሰውነት እንዲኖረን ያደርጋል። በዋናነት ደግሞ ልዩ የሆነ የቆዳ ውበት እንዲኖረንና ያማረ አንጸባራቂ የፊት ቆዳን ያላብሳል። ሁለተኛ፣ ጠዋት በቀዝቃዛ ውሃ ገላን መታጠብ ቀኑን ሙሉ ድካምና የድባቴ ስሜትን ያስወግድልናል። ጥሩ የሆነ በራስ መተማመን ተላብሰን እንድንውል ያግዘናል። በተጨማሪም ጥሩ የማሰብ ችሎታና ጭንቀትን የመቀነስ ብቃት እንዳለው በባለሙያዎች ይነገራል። ሶስተኛ፣ 1 ማንኪያ ስኳርና ግማሽ የሎሚ ጭማቂ ተቀላቅሎ ከንፈርን ለ3 ደቂቃ ማሸት። ይህ ከንፈርሽ በጣም ለስላሳና የቀላ እንዲሆን ያደርጋል። ሞክሪውና በውጤቱ ትደመሚያለሽ። አራተኛ፣ ፊትን እስቲም ማድረግ። ብዙ ሰዎች እስቲም ለመግባት ወደ ውበት ሳሎን ሄደው ብዙ ገንዘብ ያወጣሉ። ይህ ግን በቤትዎ ማድረግ ይችላሉ። አጠቃቀሙም እሳት ላይ ውሃ በድስት መጣድና ወደ ድስቱ ጎንበስ ብሎ መታጠን። ቢያንስ ለ7 ደቂቃ በዚህ ሁኔታ ይቆዩ። ይህ የፊታችን የሞተ ቆዳ እንዲርስና እንዲነሳ፣ ብጉርና የብጉር ጠባሳ እንዲጠፋ፣ ፊታችን ለስላሳና አንጸባራቂ እንዲሆን ያደርጋል። አምስተኛ፣ የቅርንፉድ ውሃ ለፊት። ለብ ያለ ውሃ አዘጋጁና ቅርንፉድ ጨምራችሁ በምቹ እቃ ቢያንስ ከ1 ሰዓት በላይ መዘፍዘፍ። ከዛም በኋላ ፊትን መርጨት። ይህ ፊትን ብርሃማና ለስላሳ ያደርጋል። የቆዳ መሸብሸብንም ይከላከላል። ስድስተኛ፣ ባዝሊን ለደረቀና ለተሰነጣጠቀ ተረከዝ። ይህ እግራችንን ለስላሳና ሲታይ ማራኪ እንዲሆን ያደርጋል። ተረከዛችሁን በባዝሊን በደንብ ቀቡትና በላስቲክ አስራችሁ ካልሲ ልበሱበት። ጠዋት ታጠቡትና የሚስማማችሁን ማለስለሻ ተቀቡ። በውጤቱ ትደመማላችሁ። ሰባተኛ፣ ቲማቲም ለፊት። ቲማቲም ቆርጣችሁ ግማሹን ፊታችሁን እየቀባችሁ ካሻችሁት በኋላ እጅግ በጣም አስደናቂ ውጤት ታገኛላችሁ። ቲማቲም በውስጡ በዛ ያለ ውሃ ስላለውና የቆሰለ ቆዳን የማዳን ኃይል ስላለው ብጉርና የፊት ላይ ጠባሳዎችን በድግግሞሽ ያስወግዳል። ለተጨማሪ ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በተሻለ ቪዲዮ እንድመጣ አበረታቱኝ። ሰላም ቆዩልኝ።